يا بعد ولدو ياش نتنيدو ياش نتنيدو يا خيا يا ملاش يشيم الله يدو يشيم الله يدو ሰላም 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 የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማነ ዩቲዩብ ቻናል ነው። ዛሬም እንደተለመደው ለእናንተ ይሆናሉ ብለን ያሰብናቸውን አስቂኝ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን ተከስተናል። እናንተ ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ቆይተን ስለተመለስን ብዙ ጊዜ ጠፍተን ስለተመለስን እናንተ ላይክ በጣም እንፈልጋለን እና እንደነገርኳችሁ ዛሬ በጣም አስቂኝ አስተማሪ እንዲሁም በጣም ደስ የሚሉ ቪዲዮዎችን ይዘን መጥተናል። ያው እስከ መጨረሻው አንድ ላይ እንቆይ። ወደ ቪዲዮ ብድሩን የማይመልስ ወንድ ልጅ አይወለድም። እንደዚህ ነበር የተደረኩት። እግዚአብሔር ትሜመር መጫወቻ ሆኜ አሁን እንደምናውቀው ይሄ ልጅ ባለፈው እሱም በተራው እንደዚህ ተደርጎ ነበር። ያው ብድሩ የማይመልስ ልጅ ያህያ ልጅ ነው ይባላል። ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ ከመቶ በላይ መስራት አለበት። ከመቶ ሺህ በላይ ታባት ጎበዝ። ፌር ነው እሱ። ጅማሬ ነው እሱ። በጣም ቀጥላል እያደገ ከሆነ ኦኬ፣ እንደ ጀማሪ በመቶ ሺህ ቤስ ፔ ከዛ ቀጥሎ እየጨመረ የሆነ ፊቸር ያለው ነገር። አንድ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ወደ 25000 ብር በቂ ነው። በወር 25000 ብር ኢንከም ካለው ይሄ ጥሩ ነው፣ በጣም ጥሩ ነው። How much does a man have to make a month to be with you? 100,000 100,000 ብር? Yes, birr, but minimum. Minimum? Yes. How much would you like for him to have? Not minimum, but like, what's your ideal point? If we have around 1,000 USD is good. 1,000 USD? Yes. አክሰንቱ ከበድ ይላል። አንድ ወንድ ካንቺ ጋር ለመሆን በወርስ ምን ያክል ብር መስራት አለበት? ይስራ በደንብ። I don't know. Excuse me? How much? እሺ መኪና ይኑሮ። እሺ እኔ እንጃ። የሆነ ብር ንገሪኝ። የሆነ ብር ይሄን ያክል ብር ይኖረን ኮምፎርታብሊ አብረን መሆን ተጋባን። አሁን ከሆነ እሺ 50 60 ሺህ ብር? እኔ 60 ሺህ ብር። አንቺ በወር ምን ያክል ብር ትሰሪያለሽ? ጥሩ እሰራለሁ እኮ። ምን ያክል? ይሄ ነገር ቤተሰብ አይሆን። እሺ እንደ ሁኔታው ነው፣ ይቀያየራል። ግን ደግሞ ተማሪ ነኝ። 30 ሺህ ብር ምን አሁን ያ ይገርማል። እንግዲህ ሴቶቻችን በጣም የተለያየ ሀሳብ ነው ያላቸው። እንደውም ሚሊዮነር የሆነ ሰው ነው የሚያገባው እንደሚሉ ሁሉ ያው አሪፍ ተመጣጣኝ ዋጋ የሚናገሩም አሉ። ቢያንስ የዚህኛው ይሻላል 60 ሺህ ምናምን ያለችው፣ ያቺ አንዷ ደግሞ ያው ከ100 ሺህ ብር በላይ ምናምን ይላሉ። እና እንግዲህ ዝሮ እንደምናየው ነው። ወንዶች ጠንከር ብለን ብንሰራ ይሻላል፣ ግዴታ ነው ብር እያሉ ነው። እና ጠንክረን እንስራ። ወደ ቀጣይ ቪዲዮ እንግባ። ይሄ ማመጠሪያ ነው። ይሄ ሪሞት ነው። አንተ ደግሞ እኔ ነህ። የመልክሽ ክፋት ማጨሻ የመሰልሽ ዳምንታም ዝብዝብ ሊባ ጭራሽ መሳብም አለው። ለመድሽና በጣም ጥሩ ለጨዋታው ነው። ካፕ ላይ መሆኑን ነው። ሰላም ነጠላ ማን ነኝ? ከፋይደርማንና ፋድማን ጋር ተፎካክዬ ሀገሬን ለማጠበቅ ግዴታዬን ለመወጣት ቆርጬ ተነሻለሁ። አደጋ ሲደርስ እኔ ጋር መደወል ትችላላችሁ። ነጠላ ማን ነኝ? በር ነው። ጠብቄያለሁ አድሬስ። እኛ ሰምተናል ማለት እነ ባትማን እንዳይሰሙ እንዴ
ዝሮ ዝሮ አሪፍ ነው። በዚህ ሰዓት ያው ለሁላችን እንደሚታወቀው ሱፐር ናቹራል ፓወር ያስፈልገናል። ልክ እንደ ነጠላማን ያው እኛን የሚታደገን ከዚህ ሁኔታ ያው የሀገራችን ሁኔታ ምናምን እንደሚታወቀው ነው እና ሱፐር ናቹራል የሆነ ፓወር ያስፈልገናል። እንግዲህ አንዱ መጥቷል። ነጠላማን እንጠብቃለን። አበላሉ በጣም ነው ደስ የሚለው። በዚሁ በነካጁ የሆነ ሐሳባችንን ቢበላልን የሆነ ጭንቀታችን ምናምን አንድ ላይ በካቻፕ አድርጎ ላጥ ቢያረጋት አሪፍ ነበር። ቶዜዲ አፋችን ውሃ ሞላ እኮ አንተ። ሽልጦም አቀብለኝ። በስማም አበላሉ እንዳያችሁት በጣም ደስ ይላል። በጣም ነው የሚያስቀናው። እንግዲህ እግረ መንገዱን እሱም ለእናንተም እንዲረዳችሁ ችግር ነገር ካላችሁ ንገሩትና ያርግላችሁ፣ ይበላላችኋል። አንድ ላይ በካቻፕ አድርጎ እንዴ ኤክሷን እንደዚህ አድርጎኝ እንደዚህ ስትለው ነበረ። ያኛውን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። እናቃለን። ምንም ማንም በድሏት፣ ማንም አስቀይሟት፣ ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ለባዳ ነው። ሰው ህዝቡ ቢሰማ ኦ ነው የሚለው። ይሄ ፐርሰናሊ ነው፣ እኛ ያገባል። ምን ይሄ ካካኑ ማምጥ እና ፐርሰናሊ ነው፣ ይሄ አይወራም። እና ከሱም ጋር ቢሆን ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ነሻል። ሶ ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መጥተሽ ስታወሪ ደግሞ እኛ እንመጣና አስተያየት እንሰጥሻለን። እኛ አስተያየት ስንሰጥ እንደ ቀንታባት ነው አይደለም። አንቺም ስትናገሪ ለራስሽ ነው፣ እኛም ስንናገር ለቢዝነሳችን ነው። ግን ውሸት አይደለም የምንናገረው። ያ ጋይስ እሺ እኛም ለእንትናችን ነው የምንናገረው። ስለዚህ ማንም በማንም አልተጠቀመም፣ ማንም በማንም አልተበዳደለም። ሁልሽም ቂጥሽን እያበጠርሽ ተለጥፈሽ ነው፣ ፈልገሽ ነው፣ ወደሽ ነው። እሺ ያሷ ታደርጋለች፣ ፈልገሽ ነው። ስትለያይ ደግሞ በቅቷችሁ ዛሬ ነው የተስማማሁት። በቃ ከሊያ ጋር ልክ ነው። በቃ ያው ሁሉም ነገር አንድ ላይ ይሆናል። እንዲበድሎኝ ነው ምናምን ማለት ሳይሆን መጀመሪያ ላይ በቃ ወይም ሪሌሽንሺፑን አጥብቃችሁ መያዝ፣ ካልሆነ ደግሞ እንደዚህ ስትለያዩ እንደዚህ አድርጎኝ ነው ምናምን ማለት የሆነ ኤክስኪውዝ ምናምን ማቅረብ በጣም ጥሩ አይደለም። እና ሊያሾው ዛሬ ተመችተሽኛል። አሪፍ ነገር ነው። ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወድቆ አይወጣም። አክስቴ ማለት ቅርበታችን ራሱ ሄሎ አክስቴ እንዴ ምሽ አጥንት ችግር አይደለም እሱ ያኔ አዎ የእንትን ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው የምናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዛ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ
የሰው ሀገር ሰው ነሽ። በቃ ምንድነው ምንድነው በእንትን ተሸኮሪና ማስተካከል ካለው በደረቴ ትሰራለህ ነው የምትለው። አክስት አይደለችም እኮ ባልኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጣ አይደል? ሳንተ የኔ አጎት ይወጣል ዋላ አይደል? የኔ አጎት ማካካችን ነው ነው ሻስ ድስብልናል። አሁን ላይ ቁማር ተጫዋች ባልሆንም ምን ያህል ደፋር እንደሆንኩ ሲነግሩኝ ማመን የጀመርኩት ቤት ተከራይቼ ማላቅ ሰውዬ ይሄን የሚያክል ቤት እንተሰል ከክፍለ ሀገር አመጣቸዋለሁ ስል ገና እስካሁን አራት ካሉት ስንት ነው 14 ክልል አራት ሰው ብቻ ነው ያመጣሁት። 9 ክልል ነው 14 ሰው ነው ያመጣሁት እላችኋለሁ። ቤቱን ላስጎብኛችሁ። አንድ ክፍል ቤት ተከራይቼ ማላቅ ሰውዬ ሙሉ ግቢ። በዚህ አጋጣሚ ኤችኤንዲ መኪና ኪራዮች ሁሉ መኪና ምን ላደርገው እንደሆነ ባላቅም ቴንክ ዩ። ገና ከደረጃው ስንጀምር ይሄን እንደዚህ ያደረግንበት ምክንያት ኢዮብ ዊልቸር እንዳይገባ ነው የታቀደ የተሰራ ጥናታዊ ስራ ነው የምላችሁ። ከዛ በኋላ ሳሎን በጣም ሞዶ ፓርቲ ይል ይሄን የሚያክል ሳሎን አለ። ቲቪን ያየው ለአንድ ፐርፐዝ ነው። የሆነ ቀን ብር ሲኖረኝ PS5 ገዛና እዚህ ባይዘው እዚህ ጎረምሶች ብቻ ነው የምንኖረው። ሴቶች እዚህ አይገቡ። ሴቶች የራሳቸው ቤት ከራይላቸዋል። ይሄ ወንዶች ስለሆነ እዚህ PS5ችንን የምንቀጣቀጥበት ምናምን ሴታፓችን ያለበት ምናምን። ከዛ ግራውንዱን ነው ማሳያችሁ። and then there's the kitchen ሲዝረከረክ አበረታታለሁ። ይሄ እንኳን ሽንት ቤት ነው። አሁን በጣም ይገረመኝ ለካ ጸጉርህንም ተቆረጥ የምትለኝ እናቴ ነበረች። አያቴ ወዶ አይደለም በረንዳ ወዲያ የሚለው ስለዚህ ይቃደዱታል። አሁን የተነሱት እነሱ ብቻ ናቸውና ምን ልላችሁ ነው? አይስዌር ላለማችሁት ነገር ውደቁ። ምንም አያስፈራም። መብርሃኑን ነው የምልህ፣ ምንም አያስፈራም። በቃ ፎቁን ደግሞ አሳያችኋለሁ። ካስማጭት ነውጪ ሴቶች ሁሉም ብያለሁ። አጨብጭበናል። ዶክተር ነው በጣም የሚገርም ነገር ነው። አሁን በቃ ብዙ በጎ ፍቃድ የሚሰሩ ልጆች አሉ ልክ እንደና አዶናይ ምናምን እና ብዙ ሰው ይቃወማቸዋል። የሆነ ውስጥ ለውስጥ ራሳቸው እንዲጠቀሙ ነው ምናምን ይባላል። ያው ነገር ግን ምንም ቢሆን ቢጠቀሙ ምን ቢሉም በቃ ሰውን እየረዱ ነው። ያው ከክፍለ ሀገር ሰዎችን አምጥቶ ያው ግቢ ተከራይቶ ምናምን ሪስክ ነው በጣም እሱ ራሱ በጣም እሱ ነው ኦፈር የሚያደርገው ብሩ ምናምንና እና በጣም እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። እና ዶክተር ነው በጣም እናመሰግናለን። እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ እሱ ነው የሰጠኝ እሱ ነው የምትብለው ልክ ነሽ። እግዚአብሔር ይመስገን። ስለዚህ በቃ ምንም እንትን የለውም። በቃ እኔ ግን በቃ የሁል ጊዜ ጸሎት ይሁን በቃ እኔን አድነኝና እነዛን ሰዎች ላሳፍራቸው ነው። ሌላ ምንም ምለው ነገር የለም። ምክንያቱም ስድሽ በቃ አሁን ድረስ እያመመኝ በቃ እንትን አመመኝ ስላቸው በቃ ይሄ አውቃ ነው ለማስታገሻ ብላ ነው ማስታገሻ እንዲሰጣት ብላ ነው። በቃ አውቃለሁ እኮ ሳይድ ኢፌክት አለው ማስታገሻው ግን ስለዚህ በቃ እያመመሽ ደግሞ ዝም ከተባልሽ ምንም ሆስፒታል መሆንሽ ጥቅም የለውም። በቃ Ethiopian barber in Ethiopia. 405? Yes, he's got crazy hair. Okay. የሮማንያ ሴቶች እንግዲህ ስለ ኢትዮጵያ ቲክታከር ወንዶች ምን ያስባሉ? ጋይስ ዛሬ ከ1 እስከ 10 ሬት እናደርጋቸዋለን። ይመቻችሁ፣ እስከ መጨረሻው ተከታተሉ። ፎሎ ማድረግ እንዳትረሱ። Much do you think? I think 7. 7. Yes. Okay. 7. What about this? It's a 6. Yes. 6? Yes. Okay. This one? I don't know. I like how he's dressed. Yeah. 7, 8. 7, 8. That's crazy. Okay. Nice. What about this guy? An 8? An 8.
8. Yes. Also an 8. 8. Okay. Whoa, He's the crazy best. hair. He's the best Ethiopian barber in Ethiopia. Let's see, 4 or 5. 4 or 5? Yes, he's got crazy hair. Okay. Oh, What nice. about this guy? Nice. It's Like nice. a You like his outfit? Yes, and like the photo in it. Okay. How much do you think? An 8 or a 9? Yeah, 9. Okay, nice. ቢዝነስ ከፍታችሁ ስኬታማ መሆን ለምትፈልጉ ሀበሾች ካላችሁ እቺ የመንገድ ምሳሌ ልሰጣችሁ ፈልጋለሁ። አሁን አያችሁት፣ በዚህ በኩል መኪና እየመጣ ነው፣ በዛ በኩል ደግሞ መኪና እየመጣ ነው። ቢዝነስ መክፈት ማለት እንደዚህ ቢዚ የሆነ ቦታ ላይ እውነቴን ነው የምላችሁ መሻገር ማለት ነው። በፍጥነት ወይም መሻገር ትችላለህ፣ which is የመገጨት እድልህ በጣም ትልቅ ነው። ወይም ደግሞ ጠንቀቅ ብለህ ቀስ ብለህ ጊዜህን ወስደህ ደግሞ መሻገር ትችላለህ። አይንህን ጨፍነህ ግን የምትሻገረው ነገር አይደለም። ምክንያቱም መገጨት ስለማይቀር እንደ እድል ሆኖ ሜቢ ልታልፍ ትችላለህ። ተረዳችሁኝ አይደለ? ይህ መኪና ደግሞ የሚበዛበት ቦታ ላይ ከሆነ ይህ ማለት ይህ ቢዝነስ በጣም ስኬታማ የሚያደርጋችሁ ቢዝነስ ነው ማለት ነው። ምንም ማንም ሰው የማይመጣበት መንገድ ከሆነ ደግሞ ይህ ቢዝነስ ተፈላጊ አይደለም ማለት ነው። ስለዚህ እቺን ነገር ላስረዳችሁ ፈልጋለሁ። አዶናይ አዲስ ቢዝነስ ከፍቷል። ይህ ማለት አሁን ቢዝነስ ሲከፍት ያለውበት ቦታ ይህ ነው። ስኬታማ መሆንበት ቦታ ደግሞ እዛ ጋር ሲሻገር ነው ማለት ነው። ተረዳችሁኝ? ስለዚህ ከዚህ ወደዛ እንዴት አድርጌ ነው በተቻለኝ ፍጥነት የምሻገረው? እንዴት አድርጌ ነው ሳልገጭ በመኪና የሆነ አደጋ ሳያጋጥመኝ እንዴት አድርጌ ነው ከዚህ ወደዛ የምሻገረው የሚለውን ጥያቄ ከጠየቃችሁ አንደኛ ነገር እምነት ያስፈልጋል። መኪና እንደማይገጭ ማመን ይኖርብሃል። አቃለው በጣም ያስፈራል። አቃለው መኪኖች በጣም ውር እያሉ ሊሆኑ ይችላሉ። ግን ደግሞ ካላመንክ በምንም ተአምር እቺ ነገር ማንቀሳቀስ አትችልም። እምነት ትልቁ የሚያንቀሳቅሰን ነገር እምነት ነው ጋይስ። እምነት ከሌለ ሁሌም ደርቀህ ነው የምትቆመው። ቢዝነስ ትጀምራለህ፣ ደርቀህ ትቆማለህ። የሆነ ነገር ትጀምራለህ፣ ደርቀህ ትቆማለህ። እምነት ካለ ግን ማለፍ እችላለሁ፣ መኪና ላይገጨኝ ይችላል፣ ለምን እግዚአብሔር ካጠገቤ ስላለ፣ ለዚህ ዓላማ ስለፈጠረኝ ብላችሁ ካሰባችሁ የመሻገር አቅማችሁ በጣም ትልቅ ይሆናል ማለት ነው። ይሄ ነገር አጋጣሚ ነው ወይስ መለኮታዊ ኃይል ነው? አርጀንቲና ከኬፕ ቨርድ ጋር በነበረው ጨዋታ አንድ እኩል እያሉ አርጀንቲናዎች በጣም ውጥረት ውስጥ ገብተው ነበር። እንደዚህ አይነት ዲፌንስም አጋጥሟቸው አያውቅም። እንደምትመለከቱት ኩቲ ሮሜሮና ሉቹ ማርቲኔዝ የሜዳው ክንፍ ላይ ሄደው እያማተቡ ጸበል ሲቀቡ ነበር። ቀጥሎም ሉቹ ማርቲኔዝ አርጀንቲናን መሪ የሚያረጋት ሁለተኛውን ጎል ያስቆጥራል። ኬፕ ቨርድ መልሰው አቻ ከሆኑ በኋላ ድጋሚ አርጀንቲናን መሪ የሚያደርገው ሶስተኛውን ጎል ኩቲ ሮሜሮ ያገባል። ታዲያ በጣም የሚያስገርመው ይሄ ብቻ አይደለም። ምስሉ ላይ እንደምታዩት ኩቲ ሮሜሮ ጸበሉን ተቀብሎ ጭንቅላቱን ነበር የተቀባው። ከዛም እንደነገርኳችሁ በጭንቅላቱ ያገባል። ሉቹ ማርቲኔዝ ደግሞ ጸበሉን እግሩ ላይ ነበር የተቀባው። እሱም በተመሳሳይ ሁኔታ በእግሩ ነበር ያገባው። እና ይሄ ነገር አጋጣሚ ነው ብላችሁ ታስባላችሁ ወይስ የጋናውን ጠንቋይ ፈርተውት ስለነበረ ማክሸፊያ ነው ብላችሁ ታስባላችሁ? ወይ እውነት ይሄማ በጣም የሚገርም ነገር ነው እንዴ! ይሄ ነገር እውነት ከሆነ የት እንደፈለቀ ጸበሉ ይንገሩንና ለኛ ብሔራዊ ቡድን እያንዳንዱ ተጫዋች ጭንቅላቱ ላይና እግሩ ላይ መቀባት ነበር። ያው እንድናሸንፍ ቢያንስ የሆነ ሴካፋ እንኳን ብናሸንፍ እንዴት ደስ የሚል ነበር። የሆነ ሰዓት ሴካፋ አሸንፈን እንዴት ደስ ብሎን ነበር። አሁን ግን በቃ የለም አፍሪካ ዋንጫ ያለ ምን የለ። ገና ተስፋችን እነዚህ የአንደር 17 ያሉት በጣም ጎበዝ ልጆች ናቸው እና ጸበሉ የፈለቀበት ይንገሩና እንቀባው። የኛ ተጫዋቾች ይቀቡት እንዴ! ባምሪ አይጋት ፍቅረኛ ነህ ከሌላ ወንድ ጋር ሄደች። ሲጎድል ኖርማሉን ሲሞላ ስፔሻሉን እርጥብ ጋብዣለሁ። ጊዜ ግን ሲጎድ አቅፋት የሚሄደው ቤስት ፍሬንዷ ነው። አያ ለሷ ከጋበዝካት እርጥብ ለኔ አንዱ ጋብዛኝ ቢሆን ጦር ሜዳ ራሱ ብትሄድ አብሬ ነው። ደግሞ እኮ የሚገርመው አንጀቴ የሚበላ ቴካዊ ያለች እርጥብ ትወስዳለች። ለካ ለቤስት ፍሬንዷ ታቀብለዋለች። በኔ ላበኔ ብር እሱን አደለበች። እሱም ትወፍርላል ጥቂት ሲሳሳባት በነፃ ዝውውር እሱ ጋር ፈረመች። አሁን እሷን ብቻ ነው ወይስ እሱንም ልቀላቅለው? ቱ እስከዛሬ ድረስ ለዚህ ለማድረባ ብሬን ገብሬያለሁ። አሁን ግን ይበቃል። ዛሬ ነቅቼ ከቻምፒዮን ፕሮፐርቲስ ቤት እንገዛለን። በሰኔ 30 ነው መምህር ማነው አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም?
ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጂቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ እንደው ያሲኖ በጣም በዚህ አመት በጣም የሁላችን ደካማ ጎን ያወቀው ነው የሚመስለኝ እና የሆነ ስስብልታችን ስላወቀው የሚሰራ ቪዲዮ እንዳለ አንጀት ሚነካ የሆነ አንጀት የሚበላ እና በጣም የሚገርም ነገር ነው። እንግዲህ የ26ቱን ቲክቶክ አዋርድ ያሲኖ እንደሚያደርገው ተስፋ እናደርጋለን። ያው ቢያንስ የሆነ ዘርፍ ያሸንፋል ብለን እናስባለን። አዶናይ እንዳለው ነው ማለት ነው። ካብኮነ እስክነብዕ ደኒነ ከማ ዓሙቕ ልበይ ዝምነያ ቻው ቻው እንዳበልኩ አፋነያ ካብ ዓይነይ ክትፍለ ርሑቕ ከይዳ ተገዲዳ ደኾን ብወለዳ ወይስ ጨኪኑለይ ባሕሪ ኸብዳ ካብኮ ትችላለህ ማለት በጣም የሚገርም ድምጽ ነው ያለው ይሄ ልጅ። እንደውም በተደጋጋሚ ልቀቅልኝ እንጂ ብራዘር በጣም አሪፍ ድምጽ ነው ያለሽ። ያው በርታ። ሊፈልጥ ነው ምንድን ነው የሚያደርገው? ሊዘል አንተም ሊሰብረው ባ እንዴ ሰበረው እኮ ማን ይሄን ነበር ኤምኤምኤ ማስገባት እግራቸውን ሰብሮ በካልሲ ጨርስልን ነበር። የሳምባ ካንሰር ነው ቀጥታ ጋይስ። እና ጋይስ ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። ያው እንግዲህ ቻናላችንን ሰብስክራይብ ላይክ ማድረግ እንዳይረሳ። ያው ቀጣይ ቪዲዮም
እንድንበረታታ አሪፍ ቪዲዮዎች ይዘን እንድንመጣ እናንተ አበረታቱን። እንግዲህ በተሻለ ማይክ ምናምን ተሻሽለን እንድንመጣ የእናንተ ሰብስክሪፕሽን ምናምን እንፈልጋለን እና በጣም እናመሰግናለን። እስከ ቀጣይ ቪዲዮ መልካም ጊዜ